ሰላም እንዴት ናችሁ? አሁን ደግሞ ማሳያችሁ ኤጀንት ከሆናችሁ በኋላ ሌላ ሰውን እንዴት ኢንቫይት ማድረግ እንደምትችሉ እሱን ነው። ስለዚህ አፓችንን እንደዚህ ከከፈትን በኋላ ያው የሚመጣልን ፔጅ አለ። ወዲያውኑ ወደ ሆስት ፔጅ ነው የሚወስደን ማለት ነው። ይሄ አሁን እኔ ኤጀንት ስለሆንኩኝ ነው ይሄኛው ሆስት የሆነ ፔጅ የመጣልኝ ማለት ነው። ቦኒ ኦፊሻል የሚለው ከዛን አሁን እንደምታዩት ኤጀንሲ ዳሽቦርድ ውስጥ ይገባሉ። ተገቡና እነዚህ ዝርዝሮች ይመጣሉ ማለት ነው። ከነዚህ ዝርዝሮች ውስጥ አሁን ቼክ ስናደርጋቸው ማለት ነው ሆስት ኢንቫይት አለ። ለምሳሌ እንደዚህ ይሄ ሆስት ኢንቫይት ባይ አይዲ የሚለው እንዴት ነው የምንጠቀመው? ያህ ሰው ምናልባት ከዳውንሎድ አድርጎት ቆይቷል ከሆነ አይዲውን ጠይቀን እዚህ ጋር በማስገባት ኢንቫይት እናደርገዋለን ማለት ነው። ለምን ያው ኤጀንታችን ላይ ጆይን እንዲያደርግ ነው። ስለዚህ እዚህ ቦታ ላይ ካስገባን በኋላ ኢንቫይት ብለን ኢንቫይትን ተጭነን እንልካለን ማለት ነው። ሌላ ተጨማሪ ደግሞ በኢንቪቴሽን ባይ ሊንክ ተጠቅመን ማለት ነው። ስለዚህ ያው ኮፒ ኢንቫይት ሊንክ በማለት በፈለግንበት ቦታ ላይ በቴሌግራም ሊሆን ይችላል። ያው እኛ መላክ በፈለግንበት ቦታ ላይ ፔስት በማድረግ እንልካለን ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ኤጀንሲያችንን ሰዎች ወይም ሆስቶች ጆይን እንዲያደርጉ ኢንቫይት ማድረግ እንችላለን ማለት ነው።